ያልዋሸኝ አንድ ነገር ቢኖር ጾታውን ነው። እሱማ ያው መቼም ለዋሸም ቢሉት የሚዋሽና የሚካድ አይደለም ተንጠልጥሎ የለም እንዴ። ግን ባሻ ለረጅም ዓመታት ወንድሜ አስመጭና ላኪ ነው ብሎ ተቀዶልኝ ነበር። አሁን በቅርቡ አረጋግጥልዎታለሁ። ለካ የወፍጮ ቤት ወዛደር ነው። አጣርተሽ አልሰማሽኝም እንጂ እኔ ሲጀመር ያልኩት አስፈጭና ላኪ ነው እንጂ አስመጭና ላኪ ነው አላልኩሽም። ያውንም ቢሆን ለማጣራት ከፈለግሽ አንድ ኩንታል ጤፍ እንልክለታለን፣ አስፈጭቶ ይልክልናል። ይህ ምን አይነት ያላልኩት እንትን ለማለት ዝም በል። ደሞ አፋለኝ ብሎ ያወራል እንዴ? እንዴ ደሞ ያልቻልኩት ነገር ቢኖር መጠጡን ነው። መጠጡን እኔ አልቻልኩም። ሲመለሽ ታይ ደሜ ይጠጣል ባላልሽ ይጠጣል። ከሰው ጋር መኖር መስሎታል። ይሄ የድራፍቱን ጉርዱ በርሜል የለም እሱን እኮ ነው ታቀፈ የማድረው ባሻ። ዲያራ እንደማይሆን ነገር አትናገሪ ሲመለሽ። በዛ ላይ ያፉ ሽታ ባሻ። ይሄ የኮሪደር ልማት ጥግ ጥጉን የበቀለው ሳር ላይ የሚበትኑት ማዳበሪያ የለም እሱን እኮ ነው የሚለው ባሻ። እንደው ምናልባት ለማዳበሪያ ተነሰነሱበት በኋላ እዛ ላይ ባፍጥሞ ወድቆ ይሆናል እንጂ እኔ ደም ብዬ ጠጣር ብዬ አላምንም። ከሚከራከሩለት ለምን ራሱን አይጠይቁትም? እኔ ምለው ደም ይጠጣል እንዴ? ተገለብጠው ይሄ ዘመን እንኳን መጠጥ መርዝ ያስጠጣ